ሌባ ቆይ አንቺ ስሙ ራሱ እሙ ነው መባል ያለብን። ሶሪ የማንቸስተር ደጋፊ ወስደን ገና ጦርነቱ ከመጀመሩ መሸነፍ አንፈልግም። አታስጠልይኝ። ልቤ ውስጥ ላስጠልልሽ አለ ዘላለም ምን ይሻፈልጋል? ጭርባ አድናቂዎች ናቸው። ምንድን ናቸው? ምን ያደርግች ነው እሷ? ሰላም ፋሚሊ፣ እቺን ሴትዮ በእናታችሁ አገናኙ። በጣም ነው በቃ ፍቅር ነው የሰጠችኝ። ማግኘት ፈልጋለሁ። በቃ የሆነ አካውንት አለው ጋሺ አለው ቪዲዮ እስከምትሰራ ነበር እየጠበቀ የነበረው ጋሺ አለው። የኔ እሷን መጣሽ? አዎ ጋሺዬ፣ አዎ በእናትሽ በቃ አንቺ ማለት ስም ስልኩ ካሜራማኑ ፍጠን የሚስልኝ ነው እንጂ ሰዓት ነበርኛ እጅላ ይዛኔ ሰዓቱን በልተህ ባሽ ነው ያረግሽው። ሰዓቱን ሰርቀው ሌባ ቆይ አንቺ ሰዓቱን ልትሰርቀው ነው እንዴ? እንደዛ ካልሰምኩት ያለችው ወዴት ነው ወገን? ሻው ማንን እንመን? እሺ እቺ ቅሌታም አሁን ሰዓቱን መለስሽለት። ደግሞ ገብተሽ ኮምቢጂ አልሽው ያምር ኤአይ ነው መሰልከኝ። ዛሬ ደግሞ ኡርኮ የሆነች ልጅ አኔ ሳሬራ ኮቱ ሜባኪሽን ኮቱ ያቺ ከጅ ነው አረይታ በእውነት እኔ በጣም ነው የሚመቸኝ። በቃ ይሰራቸው በቃ የጸጋ አይነት ኮንተንት ነው። ያ ኦሮምኛ በአማርኛ እንትን አድርጎ ብቻ እሱ ሲቀልጅ ኦሮምኛ አይመስለንም። ገባችሁ? እንደ አማርኛ ነው አክት አድርገን የምንዝናናው እና ቋንቋውን ባንችለው እንኳን በቃ እንድንረዳው አድርጎ ያስረዳናል። ገባችሁ? ሰሞኑ የእሱ ስራ ብቻ ነው የምንለቀው። ገልቱ ጡጦራስ ዘቁስ እሙ ጠብቄው ነበረ። ቦባኮ እንቁላሌ ይባክሽ ነኝ። ኦኬ ቦባኮ ማለት እንቁላል አትመጪም ማለት ነው። አትመጪም ይኸውልህ መጣሽ። ምንድን ነው የወንድ እጄ መሰለች? ለቂ እንቱቂኔ ዲሲ አትንኪኝ። ምን በገዛ ፈስ ያስሜን ቀሰቀስኩ። ይሄ ልጅ የሚመቻችሁ ይመቸናል እያላችሁ ከበተለይ ጻፉልኝ። ምን ተስኖት ምንድን ነው? ሰውዬ ቀጣይ ዓመት አዋርዷን እንደምትበልም ተስፋ አደርጋለሁ። እሺ ማይኒ ሚኖ በሰላማ እሙ ማይኒ ከዛ እርዳልሽ ካሉን ግን አልሰጥም። እርዳልሽ ነኝ አልኩ። እሺ ላልምን የፍቅረኛ ማውሽ ቀን ካፕል ገባን። ሰርፕራይዝ ሰምብራይዝ አደርጋለሁ ብዬ እሺ እንስራ ሙሉ አረራ ይጀዱ አሬራ አረራ ጠጣን። እርዳ ልጅ ሆናለች። ያረዳ ልጅ ሆናለች። ማይኒ ምንድን ነው ሆናለችኝ? ከነኛተን እሺ ያሬ ኖጅ ከለበዛ ቢጄ ረከለንስ በዚህ ቀለጋ ብዙ አራዳ ልጅ አይቻለሁ። እንግዲህ በ2018 ያገኘሁት አንተም ብቻ ነው። በእውነት ይሄ ኮንተንት ጽድት ያለ ኮንተንት በእውነት ደበልቅ ጸጋ ልበቃ ብሎን ምንትጌ ይመጣለች። እምቢጄ ማገለፍ ፈጣ ያላለም እሙ ስሙ ራሱ እሙ ነው መባል ያለብን። ወዱ ከማለ ባሻነሲ
ውዱ ቂጧን ነው በጸጋ እኮ ብዙ ኦሮምኛ ለምደናል። ባጃጅ ጅራ ጋሪ ጅራ እምቢ ዳና ጠራ ከናኛ አትውሺ ወንጆ አይተሻታቂም እንዴ? ባጃጅ አለኝ መኪና አለኝ አለ አልፈልግም ማለት ነው። ታስ ጅራሙዬ ጋሪ ጅራ መኪናም አለኝ ጋሪም አለኝ። ደም በቃ አልተመቸችው አልተስማማችሁ። እንቀጥላለን። ወደ ቪዲዮዎች ቀጣይ እንሄዳለን። እማ ሙጫ እንጀራ ዳሺ እሞ የምር ነው እንደ እያለ የተሰራው ይመች ጫማ ደግሞ ሽታው ደዘርክ ሻንተ ምንድነው እየዘረፉ ጫማ ሽታ ይባባላል። ፖሊስ አስበላ ወይኔ ተያዙ። አባ ዳቦ ገዛልኝ። ዳቦ ይላል እንደኛ እሱ ዘረፉት ያውጣል። እኔ ገበያው ላይ 1 ሚሊዮን ነው የሚባለው። ደግሞ አልለጠፈም ገና አልተነዳም። ዳቦ ቆሎ ይዤ ነበር እኮ አጋጣሚ ዳቦ ቆሎ ሰጠው ነበር። መኪናውን ትተው ወደ ልጅ መኪና ጥሩ ከቤ ሞቲቬሽን ወንድሜ ማንም አፈልገኝም ብለህ ታስባለህ? አዎ እንዳታስብ። ምን ያፈልጋል? ጭር ባለ የሰሞኑን ስፍራ ምን ይፈልጋል? አሁን ላይ ማንም አይፈልገኝም ብትል ተጣበሳለህ ነው ነገሩ። ያው እኛ ከቤት ከወጣን ቆየን። ደግሞ ለጨዋታው ነው። በገዛ ፍቃዴ መታፈስ ነው የምፈልገው። ኳስ ከሚገለኝ በራሪ ጥይት ቢገለኝ ይሻለኛል። ሶሪ የማንቸስተር ደጋፊ፣ ወስደን ገና ጦርነቱ ከመጀመሩ መሸነፍ አንፈልግም። ያ የማንቸስተር ጓደኛችሁን ሜንሽን አድርጉት። ይገባችኋል የጊዜው ነገር እና ሜንሽን ማድረግ እንዳይረሳ ማንቸስተር ደጋፊ ለሆኑት። ቀጣይ ደግሞ አይዟችሁ፣ ተስፋ አትቁረጡ። ምን እንደሚፈጠር አይታወቅም። ገና ጅማሬው ነው። የአከራይ ልጅ ስታፈቅር ቢላይክ ምን ይሄን ነገር ያሳለፋችሁ ሰዎች ኮሜንት ላይ እኔም ገጥሞኛል በሉ። እኔ አከራይ ያለበት ቤት እኮ ሴት ልጅ ከሌለች እኮ አንገባም እኮ አይደል? ይሄ ነገር ያጋጠማችሁ ሰዎች አከራይ ቤት ገብታችሁ ልጃችሁ በቃ የሳቸው ልጆች ሲንከባከባችሁ የነበራችሁ ሰዎች የት አላችሁ? በኮሜንት አሳውቁኝ። ምግቡንማ በላችሁ። አባቷ እንደዚህ አይበላም፣ እናትየው እንደዚህ አትበላም ነው የምላችሁ። ጀማው ቺክ ሲያይ በጣም የተመታ ነው። ቺኮቹን ኢቦምቤ ምንድን ነው? የእያንዳንዱ የጀማው የሆነ የራሱ የፈጠረው ቋንቋማ አለ። ለምን እንዲግባባበት የኤአይ ቀልድ ቢላይክ በርተኳል። ለምን ኪሱ ውስጥ አደረግ? ኪሱ ውስጥ ውጪ ሌላ የት ይደረጋል? ጨማቂ እንዳትሸና። ኧረ ጨጉይ እንደግማለን። ጨማቂ እንዳትሸና። ኧረ ጨጉይ እቺ ነገር ሁላችንም ቤት ገብታለች። ኤአይ ሙዚቃ የምትሰሙ ሰዎች እና በኤአይ የምትዝናኑ ሰዎች ግን ይመቻችሁ። የጎረቤት ልጅ ሆያ ሆዬ ሲያስጨፍር ደስ የሚል ቀን። አንተ ደሞዝ ይመጣ እኔ እና ዝም ብለን ተመለሱ። በበር ሚስጥር ልንናገር መተናል በበር ሚስጥር ልንናገር ተማዶ አንድ ጨው የዚህ ቤት ልጅ በወር አንዴ ነው ገላውን የሚወስደው። እረወይ ገላውን የሚወስደው ተናደን መተናል በበር ሚስጥር ልንናገር ተማዶ አንድ ብር የዚህ ቤት ልጅ ለሊት በጨለማ ይዘላል በአጠር። እረወይ ከቤተሰቡ ጋር ማጣጣም ምን ይቻለኛል? ና yes አንተ ልጅ እና 10 ብር የምትፈልገው? ወይ 10 ብር ነው ተቀለዳለህ። አዋጣው ገና ብዙ ሚስጥሮች እኮ አሉ። አረ ወይኔ ልጅ እናማ አሁን ተመልሰን እንላለን፣ ድጋሚ እንጨፍራለን። የቤቱን ካርታ በስቤት አዞርልኛለህ። አረ እባክህ ትላንት ቆንጆ ሙልሙል ዳቦ ሸቶኛል፣ እሱንም አንድ ላይ ትሰጠኛለህ። አረ መተናል ባመ አበዛው። አንተ ደግሞ በቤት ካርታ አላለም። የቤት ካርታውን ከዳቦ ጋር የምር አምርሮ ሰጠው። አመት አውደ አመት ካርታ ካገኘው በኋላ የምን አመት ነው? ተመልሼ ራሱ አልጨፍርም። ህፃናቶቹ ምንድን ነው የሚያገኙት? አሁን እሱስ የቤት ካርታውን አግኝቷል አይደል እንዴ?
ለማንኛውም ግን ይሄን ቪዲዮ እስከመጨረሻው ያየሽ አንድ ቆንጆ ቺክ እፈልጋለሁ። ካፕል ሆኖ መስራት ሪያክት በጣም ጸዴ ነውና ካየሽው ነይ ኮሜንት አድርጊልኝ ወይ በውስጥ ጻፊልኝ። እንለያይማ እና ከዚህ በኋላ ሰጠሽኝ እኮ ምን እፈልጋለሁ? ካንቺ ከምን ላይ ጤዝና ጎርፎ ነው ይሰደኝ። እሺ እኔና ጃንጥል ይዘሻል አላሽም አንቺ ዙኝ። እሺ አታስጠልይኝ። ልቤ ውስጥ ላስጠልልሻለሁ ዘላለም እኔ ቆንጆ። ለጠላ ብሎ የከዳ የመጀመሪያው ወንድ። እንደዚህ አይነት ወንዶች ካላችሁ በእውነት ጥላ የሚያስከዳችሁ ከሆነ ቺኮቹ እንዳለ ከዚህ ቪዲዮ በኋላ ጥላ ይዞ ነው የሚሉት። አባ ላስጠልላህ የኔ አባት ጥላ ይዣለሁ እያሉ ነው ማስመጫው የሚሆነው። ትሬንድ መሆኑ አይቀርም፣ መለመዱ አይቀርም። ለመዱት ወንዶች በሌላ ዘኔ ቪዲዮዎች እንገናኛለን። እስከዛ ግን ይመቻችሁ።